ውድና የተከበራችሁ የቻናል ቤተሰቦች ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ዛሬ ምንድነው የምንማማረው ያለምንም ተጨማሪ አፕሊኬሽን ፎቶ ቪዲዮአችንን ሎክ የምናደርግበትን ሴቲንግ ነው የምናየው። እሱ ምንድነው የሚሆነው ያው ስልካችን ሳምሰንግ ከሆነ ጋላሪ ላይ ነው ይሄን ሎክ ማድረግ የምንችለው ማለት ነው። ያለኛ ፍቃድ ስልካችን ተቀብሎ ፎቶ ቪዲዮአችንን እንዳያዩት የምንፈልግ ከሆነ እሱን ሎክ የምናደርግበትን ነገር እናያል ማለት ነው። ያለምንም ተጨማሪ አፕሊኬሽን ማለት ነው። የምናደርገው ምንድነው ጋላሪን እንከፍታለን። ጋላሪን ከከፈትን በኋላ ያው ያለውን ነገር ታዩታላችሁ ቪዲዮ ላይ። እሱ ነው የምናደርገው። ሰብስክራይብ በማድረግ ቤተሰብ ሆኑ። ቪዲዮውን ደግሞ ላይክ ማድረግ አይርሱ። አሁን ቀጥታ ወዴት ነው የምንሄደው? ወደ ቪዲዮ እንሄድ ማለት ነው። ቀጥታ የት እንገባለን? ጋላሪ እንገባለን። ጋላሪ ከገባን በኋላ የምናደርገው ምንድነው ሶስት ሰረዟን እንነካለን። ሶስት ሰረዟን ከነካን በኋላ ሴቲንግ እንገባለን። ሴቲንግ ላይ ከሄድን በኋላ ስክሮል ዳውን እናደርግና ወደ ታች አባውት ጋላሪ ይላል። አባውት ጋላሪ እንነካለን ማለት ነው። ከዛ አባውት ጋላሪን ከነካን በኋላ እዚች ጋር እንደምናያት ቨርዥን የምትላለች እሷን ታፕ እናደርጋታለን ማለት ነው። ላብ ጋላሪ ኢኔብል እስከሚሆንልን ማለት ነው። ከዛ ባክ እና ወደ ኋላ እንመለሳለን። ወደ ኋላ እንመለስ። ከዛ እዚህ ጋላሪ ላብ ተከፈተልን ማለት ነው። ጋላሪ ላብ ከተከፈተ በኋላ እሱን ምን እናደርጋለን? እንደዚህ እንነካዋለን። ኦፕን ሆኖልናል ማለት ነው። ስለዚህ ምንም ነገር የለም። እንመለስና ወደ ኋላ እዚህ ላይ እንገባል ማለት ነው። ጋላሪያችን ላይ እንደዚህ እንገባና አሁን ልቆልብል ይሄን እንደዚህ አድርጌ ፕረስ አድርጌ ጫነዋለሁ ማለት ነው። ተጭኜ ይዤ እዚህ ሶስት ነጠብጣብ አለ። እሷን ስንነካ ይኸው ሎካል በሚላል ሎካል። ስለዚህ ማንኛውንም ይሄንም አሁን እንደዚሁ ሎካል በሚለው እንደዚህ አድርገን የሎካል የሁለቱን ሎክ አደረኩት ማለት ነው። አሁን ልግባ ብል ምን ይጠይቃል? ይኸው ፓተርን ወይም አሻራ ካለን ወይም ፒንኮድ ካለ እሱን ይጠይቀናል። ራሳችን ስልካችን የምንጠቀምበትን ይጠይቃል ማለት ነው። እሱን እናስገባለታል። ይሄን አሻራ ነው። አሻራ ሰጣሁት፣ ይሄው ከፈተ ማለት ነው። እና እንደዚህ አድርጋችሁ መጠቀም ትችላላችሁ ማለት ነው። ደግሞ ለማጥፋት ከፈለጋችሁ ይሄን አንሎክ ለማድረግ ማለት ነው። ይሄን ሎክ ያደረጋችሁትን አንሎክ ለማድረግ ይሄን ከቁልፍ ለማውጣት ምን ታደርጋላችሁ? ትገባላችሁ እንደዚህ ከፍታችሁ ማለት ነው። አሻራችሁን ቁልፋችሁ ከዛ እቺ ሶስት ተርዞን ነክራችሁ አንሎክ አልበም ትላለች። እሷን መንካት ማለት ነው። ከዛ ይኸው ተከፈተ። ይሄ አንሎክ አሉ። ያው አንዱ ደግሞ ይሄኛውን ደግሞ አልከፈትነውም። እንደዚሁ አሻራ ወይም ፓተርናችንን አስገብተን ይሄንም አሁን መቆለፍ ካልፈለግን አንሎክ እንለዋለን ማለት ነው። እና እንደዚህ አድርገን ማንኛውንም ፎቶ ቪዲዮአችንን እንደዚህ አድርገን መቆለፍ እንችላለን። ለበለጠ መረጃ ሰብስክራይብ በማድረግ ቤተሰብ የሆኑ ቪዲዮውን ደግሞ ከወደዱት ላይክ ያድርጉ። አመሰግናለሁ። ቴንኪው